ያኔው ቁጭ ብሎላል። ሞጣ ይሄው እንደ ቅድም እንዳልኩህ በአዲሱ ክልሉ ሲፈርስ እንግዲህ ወደ ኦሮሞ እንመለሳለን። ወሎች ማለት ቅድም ባሳየው ዜና መሰረት እንግዲህ ሁሉም ክልሎች ሊፈርሱ ነው። ወደ ማንነታችን እንግዲህ እንመለሳለን። እስካሁን በ150 ዓመት በጉልበት ነበር አማራ የተደረግነው። መመለስ አይደለም እኮ ማንም አይቀበልም እኮ። አሁን የእናንተን የጋሎችን ቅዠት ኦሮሞም አይቀበለውም፣ አማራም አይቀበለውም። ለምን መሰለ? 40 ዓመት ሙሉ ኢትኒክ ፌዴራሊዝም ስታቀነቅን አማራን ከየክልሉ እያባረርክ ትግሬና ኦሮሞ ተባብረህ ዛሬ ደግሞ የዜጋ ፖለቲካ ይዤ መጥቻለሁ ብትል ማን ይሰማል? አማራ ስለታጠቀ ቀዝናችሁ ነው ጋሎች። በተለይ ኦሮሞ እኮ ችግር የለብኝም፣ ጋሎች አሁን ፈርታችሁ ነው። ስለዚህ አንተ ፖለቲካ መስራት ነው። ምን አገባን እኛ? ክልል አፈርሳለሁ የሚል አናቱን ነው የምናፈርሰው። አብይ ነው እንደሚያፈርሰው። በምን አቅሙ? አቅም የለውም እኮ። ፋኖ እኮ 85% የአማራን ክልል ይዞታል እኮ። አሁን ግባ ወደ ቤት ብለነዋል። ምክንያቱም ትግሬ ስልጣን ምንድን ነው ትግላችን ስለነጠቀው ወደ ቤት ተቀመጠ እንጂ አብይ አህመድ አሁን እዚያ ጋር ጮቄ ጋር መምጣት አይችልም ነበር። የስትራቴጂና የመሪ ችግር ገጠመው። ፋኖ ግን አለ በጎበዝ አለቃት እየተራጀ ነው። ስለዚህ አማራ ያሸንፋቸዋል። ባይዘው ኦሮሞዎች ንስሐ ግቡ፣ ትግሬዎች ከዚህ በኋላ አትቀጥሉም እናንተ። አብይ አህመድ ወንድም ያስማ፣ ይሄ እየተቀረጸ ነው። በረከት ምን ብሎ የነበር ትላለህ? እኔ የኢትዮጵያን ፖለቲካ አውቀዋለሁ። ኦሮሞ አይቀጥልም፣ ብልጽግና አይቀጥልም። አብይ አህመድ ያበቃለት ወይ ትግሬ ዘሎ ይገባል ወይ አማራ ይገባል። ትግሬ ዘሎም ቢገባ ተኩሰን እናባረዋል። ከዚህ በኋላ ትግሬና ኦሮሞ ኢትዮጵያን አይመራም። ምናልባት ደቡቦች ስማ፣ ምናልባት የደቡብ የአፋር ህዝብ፣ የሶማሌ ህዝብ፣ ንጹህ ኢትዮጵያዊ ጉራጌ ሊመራ ይችላል። እንደው እኛ ባንፈልገው እኮ ከዚህ በኋላ ኦሮሞና ትግሬ ታይተሃል። አጋድ ማርዳል አማራ